ለምሳሌ የሚቀሙ ሰዎች የሚቀሙት ጎሜዝ ያባባስ ልጅ ነው። በቃሌ መሰረት ደግሞ የካሜራው ስክሪንሾት ብረተ ስጋ ይሸፈነው ወይ መዳበስ ይላል። ሃይ ጋይስ ራሽ ሪአክት እንግዲህ በአዲስ ዩቲዩብ አካውንት መተናል። ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮዎችን ስንለቅ ቶሎ ቶሎ ወደ እናንተ እንዲደርስ የደወል ምልክቷን እየተጫናችሁ ቪዲዮአችንን እስከመጨረሻው ላይክ እንዳይረሳ። ሀገር ውስጥም ሆነ ከሀገር ውጭ አዳዲስ ነገሮችን በሪአክት እያስመሰልን ለእናንተ የምናደርስ ይሆናል። የታዋቂ ሰዎችን አዳዲስ ስራና አዳዲስ ነገሮችን በሾርት ቪዲዮም በረዘም ባለ ቪዲዮም ወደ እናንተ እናደርሳለን። ቻናላችንን እየተቀላቀላችሁ የደወል ምልክቷን መንካት እንዳትረሱ። ቪዲዮአችንን እስከመጨረሻው ላይክ አይረሳ። ወደ ቪዲዮቹ እንሄዳለን። ሌትስ ጎ። እስኪ መኪና ኤግዛክትሊ ምን እንደሆነች ከነ ዓመተ ምህረቷ ማለት ነው። ኤግዛክትሊ ስሟ ዓመተ ምህረቷ የምን ሀገር ብራንድ እንደሆነች ኮሜንት ላይ ድሮፕ አድርጉልኝ ማለት ነው። ቦምቦክላ ሌትስ ጎ። ፎርድ ነገር ትመስላለች። በጣም ነው የምታምረው። ኦልድ ነች ግን በጣም ነው የምታምረው። የአሜሪካን ስታይል አላት ግን እስና አሜሪካን ፎርድ ትመስላለች። የአሜሪካን ሙድ አላት ትንሽ ሰፋ ማለት ነው። ወይ ጃፓን ወይ ኮሪያ ትመስለኛለች እንደኔ። ግን የምን ሀገር እንደሆነች ግምታችሁ ኮሜንት ላይ የምታውቁትም ከሆነ መኪና ምንድነች? ፍራንኳን ነው ከፍታ መኪና ምንድነች? ስሟን ከነ በጣም ነው የምታምረው። ኮሜንት ላይ ድሮፕ አድርጉ። ላይክ ዩ አሜሪካን አይደለች። Guess what? What's up? Tell me. Guess what? ትመስለኛለች። ጃፓን ወይ ኮሪያ ትመስለኛለች። እስቲ የእናንተን የምታውቁትም ኮሜንት ላይ ያስቀምጡት። እስቲ ግምታችሁን ኮሜንት ላይ እያስቀመጣችሁ። ግን እኔ እንትኗ መስለኛለች እቺ መኪና እቺ ኢቢኤስ ላይ ነጯ አሻንጉሊት የምትነዳት የሆነች ጥቁር መኪና አለች አይደለ? የሆነች ሰዓት ላይ የምትነዳው አሰን ይመስለች። በጣም የምታምረው። ግምታችሁን ኮሜንት ላይ እያስቀመጣችሁልኝ። ለምሳሌ የሚቀሙ ሰዎች የሚቀሙት ይሄ ለወጣቶች ከለቀመው ሰለጫት ለወጣቶች ከዛ እንደገና ከሰው እኩል ለመሆን ከሰው በላይ ለመሆን ጥቅም አለ። ከዛ ከሰው በታች ያደርጋል። ከዛ ድጋሚ ሶስተኛ ከሰው እኩል ለመሆን ነው። አሁን የጫት የሙድ ባንክ ቢኖር ስትቀም ዛሬ ከነገ ላይ ተበድረ ነው ገብቷል አይደለ? ስለዚህ ልክ ደግሞ ነገ ላይ ካልቃምክ እንደገና ይደብራል ማለት ነው። ስለዚህ ከነገ ወዲያ ደግሞ ትበደርና ዛሬ ላይ ደረበ ትደሰትና የሚቀጥለውን ቀን ደግሞ እንደገና ትኖራለህ ማለት ነው። እንደዚህ ብሎ ነው የገለጸው አንድ ወዳጅ። ኢየሱስ ክፋቱ ሌላውን መሰለ ሱሱን ብቻ እንድትንከባከብ ያደርጋል። እሷን ብቻ ገብቷል። ጥፍርን አትቆረጥም፣ ልብስን አትቀይርም፣ ጥርስን አትቦርሽም። ባለ አቅም በሙሉ ጉልበትህ እሱን ብቻ እንድትንከባከብ ያደርጋል። ስለዚህ ሱሱን ብቻ ራስን ትጥላለህ። ራስን ጥለህ ማህበራዊ ህይወትን ጥለህ ስራህን ጥለህ በጊዜ መግባት ሲኖርብህ ሪፖርት ማቅረብ ሲኖርብህ እሱን ሁሉ ጥለህ እሷን ብቻ እንድትንከባከብ ሲያደርግህ አሁን በሽታ ውስጥ እንደሆንክ ሱስ በሽታ ነው ሲጀመር። ሱስ በሽታ ማመን አለብህና ትልቁ እኛ ሀገርም በሱስ ማቅረብ ያለው ወጣቶች በጣም እንደ ጴጥሮስ አለመሆን ይመስለኛል። እየሰመጡ ከሱስ ውስጥ የገባችሁ ያልገባችሁ ደግሞ ላለመግባት ራሳችሁ በደንብ ተመቅደላችሁ እግዚአብሔር ይመስገን። ጀግንነት ሊሰማ ይገባል። በጣም የምሬን ነው። አይነፋም ሱስ። እንዴት መሰላችሁ? በቃ ምንም ነገር በቃ ከሱ ሌላ እንዳታስብ ነው የሚያደርገው። መጀመሪያ ደግሞ ህይወትን ቀይር ከሱስ በፊት። ሱስ አይጠቅምም፣ አይነፋም። ጎሜዝ ሰሊና እኮ አገባችው። የቷና ሰሊና ናታ። ግራ ታጋባቸዋለች እናቷን። ጎሜዝ ያባባስ ልጅ ነው። የማን ልጅ ነው? የማን ልጅ ናት? የማን ልጅ ነው? ሰሊና ጎሜዝ ነው። የማን ልጅ ናት? እዚህ ሰፈር ናት። የጋሼ ልጅ ነው። እዚህ ሰፈር ናት ወይ? የት ነው የምታውቂያት? በኢየሱስ ክርስቶስ ምን ነው ሙካ እዚህ ሰፈር ናት ይኛልሽ? ሰሊናን ጎሜዝ ኧረ ግራ አታጋቢያቸው። የጃስቲን ቢበር የድሮ ኤክስ ምን አይነት ስም ነው? አንቺ ነው ያላቅም እንደዚህ አይነት ሰው በቃ እዚህ ሰፈርስ አይደለችም። እንደበፈጠረሽ ሙካ ታዲያ የት ነው የምታውቂያት? ማን ናት? የጃስቲን ቢበር አታውቂም? ጃስቲን ቢበር
ደርሳችሁበታል እኮ ደርሶበታል። እንደውም ዞር በይልኝ ከዚህ ጀስቲን የፈረንጅ ነገር ነው። አዎ የሱ የድሮ ሚስቱ ነበረች። ከዛ በኋላ ልጅ የሰው ሀገር ነገር ነው የምታወሪው? አዎ እኮ ከዚህ በቃ ምን ነው ምን አይነት እንደውጪ እዚህ ሰፈር መስላሽ ነበር እንዴ? እዚህ ሰፈር መስላሽ ነበር ወይ? ምንድነው አንቺ ማታቂውን እዛ ሀገር ቆርጠሽ የምታወሪው? እዚህ እንትን እያለ እኔ ሰፈር ሰው ምን አገባን? እዚህ ጀመረኛ ሀገር አቋራጭኛ አገባች አላገባች ለምን ቁማ አቀረ ብለኛ ስትልን ሰሊና ጎሚዝ ማንቻ የጋሽ እንትና ልጅ ነች ማዘርዬ። በማያገባን ባንገባ ግን አንዳንዴ እስቲ ላለን ይውሌ ማለት ነው ምን እንደሚያጋጥምኝ ታውቃላችሁ? አቤት ውስጥ ምናምን በቃ እንግሊዘኛ ፊልም ምናምን እየየው ምናምን ማዘር ስመጣ ምናምን አንተ እኔ ሰይጣን ፊልም 66 ፊልም አዘጋልኝም እንግሊዘኛ ዘፈን ሳዳምጥ ምናምን ይሄንን ኢሉሚናቲ ዘፈን ይሄን በቃ የፈረንጅ ከሆነ ማዘሮች ግን ኢሉሚናቲ ነው ሰይጣን። በጣም የሚያሳዝነው ምንድነው የት ምን እንታዘዝ ምንድነው የሚያደቀው ደግሞ ኬዙን ያልከው አይደል? እና እግዚአብሔር ያሳያችሁ። እንግዲህ አሁን እንደ ወፍጮ ቤት ዱቄት እያደቀቀው የምታዩት ከዚህ በፊት የዛሬ አመት ከአመት በፊት ወይም የዛሬ አመት የቀን ስራ ሰርቶ አይደለም ለፍቶበት አይደለም ተሸክሞ አይደለም የሌላ ሰው ገጽ ላይ ሄዶ ላይክ ኮሜንት እና ሪፖስት ስላደረገ የተሸለመው ካሜራ ነው። ሽንት ቤት ሆኖ ሪፖስት ያርገው፣ ጠንቋይ ቤት ሆኖ ኮሜንት ያርግ፣ ቤተክርስቲያን ሆኖ ያርግ፣ ምን ሆኖ ያርግ ምናውቀው ነገር የለም። ግን ስላሸነፈ ሰጠ ነው። ይባው የሆነ ሰዓት ላይ ትዝ ይለኛል ይሄ እንትን ሲባል ብሎ እንደዚህ ብሎኝ ነውና $500 ካሜራ ገዛልሃለሁ ብየው ነው። ዋው ከሰበረው ነው እና ሊሰጠው ነው ማለት ነው። የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝ ማለት ሊቀጠው ነው ማለት ሊቀጠው ነው። የቆጡን አውርድ ብላ የቆጡን ጣለች። አረ አባባሉን እንኳን አስተካክል። ሆላንድ ዴሪ አሉ ድሮም እጄ አመድ አፋሽ ነው ያረኩለት ሰው ሆኖልኝ አያውቅም። ለዛም ነው እግዚአብሔር አርፈህ ለሌላቸውን አብላ ደግፍ ምናምን የሚለው። ይሄ ሁሉ ከአይፎን 11 ተጨማሪ በዚህ 3 ሳምንት ውስጥ የሚወጡ ጊቫዌዎች ነበሩ። አሁን የገባኝ ነገር ምንድነው? ላንተ ካሜራውን እልክልሃለሁ፣ ሊንኩን እልክልሃለሁ፣ ይገዛለታል ማለት ነው። በቃሌ መሰረት ደግሞ የካሜራውን ስክሪንሾት ላሚኔት ምናምን አስደርጌ ያለህበት ድረስ እልክልሃለሁ። ዋና የነካበት ነው ላሚኔቱም ይገዛልኛል ብለህ አስበህ ከሆነ ጅል ነኝ እንጂ ሞኝ አይደለሁም። ጭራሽ አሰብረኸው እንዳታስብ። ለሌሎች አስበው እኮ ነው እኮ የሰበረው እኮ እስከዛሬ ኤቭሪ ስምምነት ላይ ምንድነው አገልግሎት የምትሰጡት? ፔፐር ካት ኦኬ በነፃ አስተምሩልኝ 2 ሰው ከሂሳብ ላይ እንደዚህ ልቀንስላችሁ ነው ድርድሬ። ምንድነው አገልግሎታችሁ? እንደዚህ ጫማ መሸጫ ነው ለ2 ሰው ጊቫዌም ስጡልኝ በዛው ነው የማስታወቂያ ድርድሬ ነበረው። እናንተ ካላገኛችሁ መልካም ሰው በቃ ማርያምን ዶክተር ነው በጣም መልካም ሰው። አሁን ግን ይገባኝ ሜንሽን አድርጉለት እንደዚያ ሞግሽው ሜንሽን አድርጉለት። በቃ መተሳሰብ ምናምን ነጠላ ተደርጎ ፌክ መደረግ የሚችል ነገር ነው። ለማንኛውም እነዚህም ጊቫዌዎች ተሽጠው ለእርዳታ ይውላሉ። አይፎን 11ንም አቆሚያለሁ በቃ ምንም ተጨማሪ ስራ አልጠየቅኳችሁ። ኮሜንት ሪፖስት አድርጉ ነበር የተባላችሁት። አርጋችሁ ሊሆን ይችላል ብዙዎቻችሁ አዝናነው። ላልተወሰነ ጊዜ ግን አቆሚያለሁ ጊቫዌውን። ላልተወሰነ ጊዜ ጊቫዌውን አቆሚያለሁ ማለት ነው። ግን ምንም ቢሆን 500 ምናምን ፎሎ አድርጉት። 1000 ግባ ላይቭ መግባት ይጀምር ምናምን የራሱን የሚያመጣቸው አይደረግም እንዲሰራ ፍቀዱለት። እኔ በበኩል ይመችህ and welcome
Bitch, I see what you did. ግን ባይዚ መልካም ሰዎችን እንደዚህ የሚያደርጉ ሰዎችን ማለት በቃ እንደ ጊፍት ተሰጠ ጊቭአዌይ ተሰጠው ምናምን ከስንት ዓመት በኋላ ምናምን ጠብቆ እንዲማረግ አያስፈልግም። በቃ አመስግነ ካልሰራም አልሰራም በቃ አመስግነ ማለት ነው። Shut your አረ ተው የቴዲ ዘፈን ሰምተዋል? ሰምቻለሁ። ምን ሆነ? ትራክ 50 ላይ ያለው በጣም ልብኝ ነው። ትራክ 50 የለም እንዴ? ትራክ 50 አለ ማጣኩና ለምን? አረ የለም። ምን የሚል ነው ትራክ 50? ትራክ 50 ነው ሜሲ ሲጀምር ራሱ ማለት ነው። ሳታዳምጡ አትበሉ። ዘፈኑን መጀመሪያ አዳምጣችሁ ጨርሱት እስቲ እንዴ። ማረገና ሰውየው 8 ዓመት ሙሉ ፈሽቶበት ጻፈውን ቀኔኛ በአንድ ሳምንት ካልፈታ እንላለን። መጀመሪያ አዳምጡት፣ በእናታችሁ አዳምጡት። ማረምን እንዴ ወንዶች ባይኖሩ ኖሮ ራቆታችን ነበር የምንሄድ። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ ነገር በአገር ሰው እንግዳ የኬንያን ሰው አናይ። ታንታ ምክንያት ነው ባይዘይ ልብስ የምናረገው። ሴቶች ብቻ የምንኖር ቢሆን ኖሮ አስባችሁታል? ልብስ ሰርጌ ነው አታገቢም ማለት ነው። የሴት ዓለምን መስረት ሜንሽን አድርጓቸው። ምን ችግር አለ ታዲያ? እስቲ ለአንድ ሳምንት ወንዶች እንተባበራቸው እስቲ። ጥፍት በማለት በቃ ከቤተን አንውጣ፣ ከቤት ባለ መውጣት እንተባበራቸው። ራቆታቸውን ከሆኑ በኋላ እንወጣለን። እንዴ እንደ ቀልድ አልተነሳ። ኧረ ተላጠች ወገን። ወይኔ ሲያስጠላ። ምንድነው ጉዳችሁን? መቤቴን ወንዶች ቆንጆ አገኘው ብለህ ስታሻሽ የምትውል ይሄንን ነው። ወይኔ አውጭ ምንም ያስጨዋጉት ዝም ብሎ መጫወት እንዴ? እንደው ምንድነው ያቀበጠኝ? መላጣ ነች እንዴ? ነው ኮፍያ ምናምን ይደረጋል ነው? እስቲ የምታውቁ እስቲ ኮሜንት ላይ ንገሩኝ በእናታችሁ። ምንም ስለማላውቅ ነው ስለዚህ ነገር። ተነሳ ቦምባስቲክ ሌላ ሰው ነች። ተቀየረች ባንዴ ማርያም ሌላ ሰው ነች። ወይኔ ወንዶች ተጠንቀቁ። መጀመሪያ ዳበስ ምን አድርጉ። መጀመሪያ ሁሉም ሪል ነው ማለት አይደለም። ምን ትሰራ ሰለቼ ባንቺ እንድሞክር ነበር ወይ? ስለዚህ እኔ እንደዚህ ልታነሳሽ ዋው ዳበስ ከየትኛው ደምስሌ ልስጥሽ? ከዚህ እኔ ገጣባቱ ጭንቅላት ገጣባ ደደበ ጭንቅላት ሰው ዘለላ ወለላ ሸረጋ ስፖርተኛም ዳበስ አርገሽ ተጋ ሚሊዮን ኬኔዲ ዘፈን ጋብዣቸዋለሁ ለዚህ ቪዲዮ። ለብሬ ብላ ነው የቀረበችኝ ምናምን አይታ ሀብታሙ ካራክተር ፊልም ላይ አንተ መለዛ ተው አያምር ታልኮ ነው ያለህ አንተ እንዱ ምን አለ እሷ ጋር ተልከህ ነው የምሯን እኮ ነው የብስኩት ልጣጭ የሚልስ ሰውዬ ገንዘቤን ለገንዘቤ ብላን የቀረበች ምናምን ብሎ ሲት ሪጀክት ምናምን ያደርጉት። ብቻ አድቡ እናንተ ወንዶች መጀመሪያ ገንዘብን አስቀድሙ ከሴት በፊት። ሴት ምንም ማያደርግላችሁ እንዲቻላል እንዲቻላል ምንድነው ውሃው ቆሻሻው አራሜን ገጣባ ሽርሙጣ አገባቡ ትክክል ነው። ይሄ ገረድ ቡስቲ ህብረተ ስጋ ይሸፈነው ወደዛ አይደልኝ። አታፍጥብኝ እባክህ አታፍጥብኝ። ወደዛ አይደልኝ አታፍጥብኝ። ህብረተ ስጋ ይሸፈነው በእናትህ እንትኑ እኮ ወይኔ ተንዘላዘለ በኢየሱስ
décalé, skeleu, coupé, coupé, décalé, skeleu, coupé, coupé, décalé, skeleu, coupé, coupé, décalé, skeleu. ይቺ ልጅ እኔ ብቻ ነኝ ግን የወደድኳት በመሪያ አይደለም ወድጃት ልሞት ነው። እስቲ አድርሱልኝ ቆርጣችሁ ምን ብላችሁም ቢሆን እስቲ ለሷ እስቲ ኮንታክት ያላችሁ ሰዎች ከሷ ጋር አድርሱልኝ እስቲ። በጣም ነው የምወድሽ እንደ ኢትዮጵያ ሕዝብ ስም በጣም ነው የምወድሽ። ጋሼ ሞቱ ጋሼ ወይኔ 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 ሄዱ እኔ brother whoa now you got too much dip on your chip አልስቅም እኔ በትልቅ ሰው አልስቅም መቤቴን አልስቅም ግን ጥላችሁ ሄደችም ኧረ ተው እንደዚህ ሰው ሲወድቅ እያያችሁ ለምን ነው ቪዲዮ እየቀረጻችሁ ምናምን ግን ሚዲያ ላይ የምታወጡ ሰዎች እረፉ ማርያምን እናንተ ቤተሰብ ቢሆን አይደረግም እንደዚህ አታርጉ እንዴ ማለት አይከብድም ነው ወይስ ኧረ ሶፊ ቶን በእናትህ ሶፊ ቶን ምን ምን ያደርጋል ቶ ይቻላል ያንኛው የልጃር ኧረ ተወኝማ ሰዋጊቹ እነሱ ነው አንተ በደህና ጊዜ አብደን ነው የኔ አባት እኛ ለምን ታሳብደናለህ እሺ እኛ እንኖርበት ሴትዮ ከጊዜ ወደ ጊዜ በጣም እየተመቸኝ ነው ጸባይሽ በታረም ይሻልሻል ይኸውልሽ ነገር ራሱ እንደ ድሮ አይደለ እንደ መጀመሪያ ጊዜ አይደለም በቀን በጣም ፍቅርህ እየጨመረ ነው ኧረ ፈጣሪ ወይ እንደው ምን አይነት መልአክ የሆነ ሴት ነው የሰጠኝ ምን አይነት መከራው እቺ እናት ወይ ጸባይዋ እንዴት ደስ ይላል ወይ ደግሞ መልኳ ደግሞ ሞናሊዛ ታው አንተ ሰውዬ ክብርህን ጠብቅ ታው ምን ትሆኝ እንዳትስም እኔ ልስብኝ እንዳትስም ሳሚኛ እኔ እሺ እንዴ ስታምሩ ይተባታችሁ ነው ታምሩት አቺ ይኸውልህ ሚስትን ወይ ሰብስበያዝ ወይ እንዳላዳምጣት አዳምጣታለሁ በኋላ ወይ ይኸውልህ ስማ ሚስቴ ማለት ነው ሚስቴ እንደዚህ የሚል ነገር ሲናገሩብኝ ምን አክል ደስ እንደሚለኝ ታውቃለህ አይደለ ታውቃለህ ምንድነው ግራ የሚያጋቡ ነው እናታችሁ ቪዲዮ ምንም በተመለከተ ነው ወገን ግራ አታጋቡን እስቲ በእናታችሁ ግራ እኛ ህይወት ግራ አጋባን ሰዎችን እንደዚህ ያረጋችሁ ግራ አታጋቡን እስቲ በእናታችሁ ማንሽ ደግሞ ይቺ ማንኛልሽ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ ማክስ ማርያምን ቻፕስቲክ መስሎኝ ነበር እግዚአብሔርን እንዴ ኧረ ተውኔ ብቻ ተውት ብቻ እሺ የዚህ መኪና ዝም ብሎ ነው የምንጠገረው ይባሰትም እኮ መጣች ደግሞ አለቀላት አልቋል ካምቢዮ እንዴት ሆነ ልበል ካምቢዮን አውርጄ አጥቤ ልንገራታ ልመልሰው ስለም ቢያለኝ እንዴት ትገመኛለህ የኮረን ሰቀልሽ ይኸውልሽ ተብሎ የሰፈር ሰው ተሰብስቦ በህግ አምላክ ተብሎ ነው የገባው ካምቢዮ ሻመለኛ ነው እንጂ ካምቢዮ ሻመለኛ ነው እሺ እግሩስ እንዴት ሆነለ ንገረት አይታ ይሮጣል ጨረስኩ ሰርቪስ አድርጌ ቁልፍ አነሳው ሰካው አስነሳው ዜሮ ላይ ነይተሽ ምንም ማርሽ አላስገባው የፊት እግር የኋላ እግር ምንድነው ሙድ ያዙ ነው እንክብካቤ ግን እንደው በጣም ነው የበዛብኝ ምን ላድርግላችሁ ቲፕ አይመስለኝም የሳስበው ስለተጠራቀመባት ሰብሰብ አድርጋ ልታዝናና ነው እንዴ እኔማ ቲፕ ከምሰጣችሁ ባዝናናችሁ በጣም ነው ደስ የሚል ዋና ፍሮ እናቴ ዋና ፍሮ ወደ ዋና ፍናት ስልክህን ስጠኝ የምትጀነጅናቸውን ሰዎች እያነበብኩ ልደበርበት እንዴ ይቺ ሁሌ ፊት ለፊት የምትቀመጠው ቀለሟ ልጅ አለች እንዴ አንተ ጭራሽ እንደዚህ አይነት ነገር እኮ የምታውቃት መስሎኝ እንዴት አድርገን ያሰመጥካት ንገራታለን እናፈቅራታለን እንዲህ ነን እንግዲህ እኛ ደግሞ ከልብ ወለድ ላይ ነው የምታገኛቸው እነዚህን አባባሎች እንፈላሰፈዋለን ነው የምልሽ እንዴ ጭራሽ ኤደን አንተን ታዋራለች ያቺን የመሰለች ልጅ እንዴት እድሉ ልትሰጥ ቻለች እኔ ምን ያንሰኛል ሸለመጥማጤ መሰልክ ሰውዬ ሴቶቹ አብደዋል
አንቺ አታርፊ አምጪ እንደውም ስልኬ። ኧረ ቆይ ደግሞ ለምንድን ነው ለሁሉም ተመሳሳይ ነገር የምጽፍላቸው? ኮፒ ፔስት እያደረክ ነው እንደምትልከው እና ሁሉ ሴት የተለያየ ፒክአፕ ላይን ከየት ይመጣል? ሸመጣታ ቱ ይሄን ሁሉ ሰው የምታወራው ምን ለመሆን ነው? ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ፕላን ዲ የሚባል ነገር አለ ሴት። አቤት አቤት። አሁን ያንተ ዜድ ደረሰ ግን ዜድ ደረሰ። አንተ ማን እንዴ 24ቱንም ነው ብቻ ይመቼ። ዝም ብለህ ጀንጅን ከ24ቱ አንዷ ትወጣላለች። አይ ግርጣት 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 ደሞዝ ጋብዘ ቴንክ ዩ ብሮ ብላ ስትፖስት ግርጣት ግርጣት አታገርጪ ማለት በኔ ቢደርስ ስትሻው በኔ ቢደርስ ብላችሁ አስቡት። ማርያምን ወስዶችን ግርጣት 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 ወይኔ ከእንደዚህ አይነቱስ ውርደት ያውጣችሁ። አይደረግም፣ እግዚአብሔርን አይደረግም። ፈጣሪ ከዚህ አንድ የሚመታት ሰው ይጥፋ። ያውጣችሁ። አፍንኪው ወለለና ጅል ደንጋራ አትሳደቡ። ደግሞ እናንተ ደግሞ አትሳደቡ። ግን አይደረግም እንደዚህ። ማርያምን እስቲ መንገድ ላይ በኔ ቢደርስ ብላችሁ አስቡት እስቲ። አይደረግም እንደዚህ። ሁለተኛው ሳይታችን ይሄ ነው። ግንበኛውም ደግሞ አብሮ አደጌ ስለሆነ ተናበን ነው የምንሰራው። እንደውም ከሱ ጋር ላስቡ። ዶዶ ና አስረዳት እስቲ አንዳንድ ነገሮችን ማወቅ ስለጋር ስለንጻው። በእውነት እንግዲህ ከዚህ በፊት ቀድመን የጨረስነው ልንገርሽ፣ እኛ ላይ የሚያደርገን ሳሎን ሲጠባ ነው፣ ሳሎን ሲንቦረቀቅ ሲዘረጋ ደስ ይለናል። እንግዲህ ባልም ሚስትም ሰለብሬት ለማድረግ ቤተሰቦቻቸውን ሰብስበው እንግዲህ ታይሽ የባልም የሚስትም ዘመድ በዛታቸውን አስቢ ቁጭ ብለው ደበራቸው እና እዛው ሳሎን ውስጥ ፈረስ ግልቢያ አዘጋጀ። ሰፊ ነው ለማለት ነው። የዚህ ሰውዬ ኮረነሰ ቀልዱ አለማሳቁ ያስቀኛል። የወንድና የሴት ልጃቸው ነው የሰውየው። በዚህ ጋር የምታየው ደግሞ የባልየውና የሚስታቸው። እዛ ጋር ቀስትና ቀስት መሀል ላይ ሮቤል ለምን አስፈለገ? ልናገራ በቃ ምን አደርጋለሁ። ብዙ ጊዜ ከስተመር ሚስጥር አናወጣም፣ ግን እንግዲህ አንቺስ ምናችን ነሽ? ከስተመር አለሽ። ሮቤል ወንድ ልጃቸው ነው። በጣም አዲክተር ነው ሮቤል። በቃ 24/7 በከለር ነው የሚሆነው። ይጦዛል ባየት ያለሽ የማይጠቀሙ በቃ ሁሌ እንደደነዘዘ ነው። እና ከለታት አንድ ቀን በፊት የነበሩበት ቤት እንዲሁ ደንዝዞ መጥቶ የሩሙን በር የከፈተ መስሎት የባልካኒውን ከፍቶ ከ3ኛ ፎቅ ላይ ተራመደ፣ ወደቀ። በመስኮት ነው ነበር ተርፏል። ምንም ማለት ነው። ያስተት እንዳይደገም ዛሬም ድጋሚ በከለር ሆኖ ሲመጣ እንዳይጠፋው ነው ምልክት ያደርጋል። እንደዛ ነው። ኦኬ እሺ። እዛ ጋር ደግሞ ኮለን እንደዚህ ቀጣልና እንደዚህ ጀምሬዋለሁ። ተጨርሰው ያኛው የሴት ልጃቸው የመጀመሪያ ልጃቸው የሊና ሩም ነው። ሊና አክቹሊ እኛን ሊና ምንድላት ቤተሰቦቿና የሰፈሩ ሰው ሊና ትወርክ ነው የሚሏት። እሷም 24/7 ክለብ ነው የምታሳልፈው። በሳምንት 3 ሰዓት ምናምን ቤት ትመጣለች። እንደውም ድንገት ከራባት ተብሎ ምግብ ምናምን ከዚህ ይቋጠርላታል ወደ ክለብ። እዛ በቃ ቴብል ላይ ስትወርክ ታደርገው መስሎ እሷን ለመዘከር ነው መኖሪያ አድርጓለች ክለቡ። እኛና ቤተሰቦቿ ናቸው ሊና ትወርክ ምንላት። ጓደኞቿ ሊና ባዲ ባድ ቢች ተጫወትኩ አይደል? ሰጥቻለሁ። ደውል እሺ ሊና እሷ ነች እንዴ? ሊና አኳክተን እንደጨረስነው ያንን እናኳኳለን ምናምን አበላሽቶት ነው እንዴ? ሊና ባድ ቢች አለ። $131 ነው ይሰው ሄር መዳበስ ይላል። ወደ ውጭ በተጓዝኩ ቁጥር ሁሌም የሆነ ነገር ገዝቼ ብመለስ ደስ ነው የሚለኝ፣ ግን ክፍያ ላይ ብዙ ጊዜ ይቸገራሉ። $1 ግድ ነው። እዚህ ላይ ደግሞ የቋንቋ ለመግባባት ሲፈጠር ደግሞ አስቡት። ምንድን ነው የሚለው? ሞጃው ሉሚ ከሊዮ ጋርማ ተደናቆርን ነው የምላቸው። ሰላም ሚንስ ሄሎ ሰላም። የትኛውም የዓለም ሰው ጋር የሚያግባባና አሁን ላይ ለዚህ ችግር አሪፍ መፍትሄ የሆነውን ልንገራ። የዶላር አካውንት ባላችሁበት ሆናችሁ አፖልን በመጠቀም መክፈት ትችላላችሁ። ካርድ ነው የምንፈልገው ካላችሁ ደግሞ እዛው አቢሲኒያ የትኛውም ቅርንጫፍ ሄዳችሁ ማውጣት ትችላላችሁ። ይሄን ታውቅ ነበር? ያስ ዲያረ ሊዮ ደግሞ የሚፎግረው ነገር አለ። ብቻ በፊት ለእኛ ተአምር የነበረው ነገር አሁን እድሜ ለአቢሲኒያ ቨርቹዋል እና ፊዚካል ካርድ እንደፈለግን ለፈለግነው የኦንላይን ክፍያ መጠቀም እንደምንችል ይሄ ሰፊ ደረት ነፍቼ ነገር። እንግዲህ ቪዲዮአችን በዚህ ተጠናቋል። ሰብስክራይብ እያደረጋችሁ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ እንዳይረሳ። እናመሰግናለን።